ሰላም ጤና ይስጥልን እንደምን ሰነበታችሁ ሀና ነኝ ከሀና ጂ ዌልነስ ለቻናሉ ቤተሰብ የሆናችሁ በድጋሚ እንኳን ወደ ቻናሉ መጣችሁ ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እንዲሁም ደግሞ የትምህርት ተጠቅማችኋል ያግዛችኋል ለምትሏቸው ሁሉ ይህንን ትምህርት በማካፈል ቻናሉን አላማ ይደግፉ ላለሁኝ በዛሬው ዕለት የተዘጋጀውበት ትምህርት እናንተ በጠየቃችሁኝ መሰረት ስለ ቡላ ገንፎን በተመለከተ ነው። ስለ ቡላ ገንፎን በተመለከተ ጥቂት የሆኑ መረጃዎችን ወደ እናንተ ለማቅረብ ካነበብኩት ከሰማሁት ከማውቀው ጥቂት ኢንፎርሜሽን ለእናንተ ለማጋራት ተዘጋጅቻለሁ። ቡላ በውስጡ ምን አይነት ነገሮች አሉ? ምን ያህል መብላት ይቻላል? ከምን ጋር መበላት አለበት? መቼ ነው መበላት ያለበት? እንዲሁም ደግሞ ያው ዋናው ጥያቄ እሱ ስለሆነ የቡላ ገንፎ ለስኳር ህመምተኛ ቢበላ ጥሩ ነው ወይ በሚሉት ርዕሶች ተዘጋጅቼ ቀርቤያለሁ ማለት ነው። ቡላ እንደምናውቀው በአብዛኛው የሀገራችን ክፍሎች የሚበቅል ጤናማ የሆነ ብዙ የሆኑ መልካም ንጥረ ነገሮች ያሉት ምግብ ነው። ቡላ ከያዛቸው ዋና ዋና ንጥረ ነገሮች በዋነኛነት ከፍተኛ የሆነ ካርቦሃይድሬት መጠን አለው ወይም ደግሞ ሙቀት ሰጪ ኃይል ሰጪ የምንለውን ምግብ በውስጡ ይዟል። የተወሰነ ፖታሲየም አለው፣ ካልሲየም አለው ለአጥንት ጤንነት የሚሆን እንዲሁም አይረን ደግሞ ደማችን ከሚሰራበት ንጥረ ነገሮች አንዱ የሆነው እነሱን ሁሉ ይዟል እና ቡላ እንደዚሁ ዝም ብሎ ምግብ ሳይሆን በራሱ ጥሩ የሆኑ ንጥረ ነገሮችን የያዘ ምግብ ነው እላለሁኝ። ምን ያህል መበላትስ ነው ያለበት ቡላ? አሁን እንግዲህ ቅድም እንዳልኩት ከስኳር ህመም ጋር በተካከለ ሁኔታ ስለሆነ ኢንፎርሜሽኑን የማቀርበው 100 ግራም ቡላ ወይም ደግሞ 17 ማንኪያ ቡላ ማንኪያ ስል የሾርባ ማንኪያ ቡላ በውስጡ ከ85 እስከ 90 ግራም የሆነ ካርቦሃይድሬት አለው በውስጡ። እንግዲህ ስኳር ህመምና ካርቦሃይድሬት በውስጥ ያላቸውን ግንኙነት ደግሞ ብዙዎቻችን እናውቃለን። ወደ ሰውነታችን በዋናነት ገብቶ በፍጥነት ወደ ግሉኮስነት ተቀይሮ ለሰውነታችን ኃይል የሚሰጠውም ስኳራችን ከፍም ዝቅ እንዲልም የሚያደርገው ዋናው ካርቦሃይድሬት ስለሆነ እንግዲህ ያው ከ85 እስከ 90 ግራም ካርቦሃይድሬት በ100 ግራም ቡላ የሚለውን በዋናነት እንድትይዙት እንድታስታውሱ ትፈልጋለሁ ማለት ነው። እንግዲህ ቡላን ብዙ ጊዜ ወይም ደግሞ ምግብ አሰራርን በልማድ ሆኖ ብዙዎቻችን ምግብ ስንሰራ ለክተን አንሰራም። ይሄ በባህላችን ነገር አይደለም ወይ የምንጋግር ካልሆነ ይሄ ዳቦ ኬክ ነገር ለመጋገር ካልሆነ በስተቀር እንጂ በየዕለቱ የምንሰራቸውን ምግቦች ለክተን የመስራት ባህሉና ልምዱ የለንም። ስለዚህም ነው ቅድም እንዳልኩት 100 ግራም ማለት በሻይ ማንኪያ ሲለካ 17 የሻይ ማንኪያ ይሆናል ማለት ነው። 17 የሻይ ማንኪያ ወደ 90 አካባቢ ግራም ካርቦሃይድሬት ካለው እንግዲህ ምን ይሆናል? በሕክምናም በጥናትም የሚፈቀድልን አንድ የስኳር ህመምተኛ ከ45 እስከ 60 ግራም ካርቦሃይድሬት ምሳው ላይ ወይም ቁርሱ ላይ ወይም ራቱ ላይ መመገብ ይችላል ማለት ነው። ስለዚህ 17 ማንኪያ ቡላ በላን ማለት የስኳር መጠናችንን ከፍ ያደርገዋል ማለት ነው። ስለዚህ መብላት የለብንም እያልኩ ሳይሆን መጠኑን በሚገባ ማወቅ አለብን። ምን ያህል ቡላ ነው መብላት ያለብን ስኳራችን ከፍ እንዳይል የሚለውን ማወቅ አለብን። ወደ መጨረሻው አካባቢ እንዴት አድርገን ስኳራችንን ከፍ እንዳይል ቡላን በምን መልኩ መብላት እንዳለብን ጥቂት የሆኑ ምክሮችን እሰጣለሁኝ። መለካት ያው ልምዳችን ካልሆነ ምን ማድረግ እንችላለን? ከአቅም በላይ የሆነ ከመጠን በላይ የሆነ ቡላ በልተን ስኳራችን ከፍ እንዳይል ማድረግ ያለብን ምግባችንን እንኳን መለካት ባንችል የምናቀርብበትን ሳህን አነስ ያለ ሳህን አድርገን በዛ መቆጣጠር እንችላለን ማለት ነው። ከምንስ ጋር ነው መበላት ያለበት ቡላ? እንግዲህ ሁላችንም ቡላን ስናስብ ቀጥሎ ያለው ምንድነው? ቅቤ ነው። ቅቤ ደግሞ ራሱን የቻለ በጤናችን ላይ በተለይ በስኳር ህመም ላይ የሚያስከትለው ደስ የማይሉ ውጤቶች አሉና ስለ ቅቤ ወደፊቱ ዝርዝር ባለ ሁኔታ ትምህርት አዘጋጅቼ ለማቅረብ ቃል እገባለሁኝ። አሁን ግን ከቡላ ጋር በተመለከተ ስለሆነ ቡላን ስንመገብ በተቻለ መጠን
ከቅቤ ጋር ባይሆን ይመረጣል። ስኳሩን ከፍ ከማድረጉም በተጨማሪ ሰውነት ክብደታችንም ደግሞ እንዲጨምር ያደርገዋል ማለት ነው። ስለዚህ ከዛ ይልቅ ምን ማድረግ እንችላለን? ቡላን ስንመገብ ቢቻል በኦሊቭ ኦይል በወይራ ዘይት፣ ወይራ ዘይቱ ደግሞ የቅቤ ቃና እንዲኖረው ትንሽ ኮረሪማ እንደዚሁም ደግሞ ትንሽ ኮሰረት ፈጭተን ዘይታችን ውስጥ ጨምረን ነቅነቅ ካረግነው በኋላ ሳምንት ብናስቀምጠው ከቅቤ የሚያስንቅ ቃና ይዞ ይወጣልና እሳት ላይ መጣድም የለብንም። ዘይት እሳት ላይ ሲፈላ የራሱ የሆነ ኬሚካል ሪአክሽን ስላለው ለጤንነታችን ተስማሚ ስላልሆነ አንዳንድ ቦታዎች እንደዚህ ሲደረጉ ስላየው ነው። ነገር ግን ዝም ብለን ቅመሙን ፈጭተን እዛ ውስጥ ከተን ነቅነቅ አድርገን ለሳምንት ብናስቀምጠው ራሱን ጣዕሙን ይወርሰዋል እና እንደዛ ማድረግ እንችላለን። ስለዚህ ከኦሊቭ ኦይል ጋር አትሊስት ብንበላው ከቅቤ ጋር የምንበላውን የስኳር መጠን ከፍታ ያህል ላያደርግብን ይችላል እና በዛ መልኩ ብንመገበው ጥሩ ነው እላለሁኝ። ሌላው ምንድን ነው? ቅድም እንዳልኩት ነው ቡላ በብዛት በልተን ስኳራችንን ከፍ እንዳይል ሰጣችኋለሁ ያልኳችሁ ጥቂት የሆኑ ምክሮች አሉ። እነሱ ምንድናቸው? የመጀመሪያው ቡላም ይሁን ሌላ ምግብ ከመብላታችን 30 ደቂቃ በፊት 1 ብርጭቆ ውሃ ብንጠጣ አፒታይታችን ከፍ ያለ እንዳይሆን ወይም ደግሞ ብዙ ምግብ እንዳንበላ ያደርገናል። እሱ አንዱ ነው። ሌላው ደግሞ ከቡላ ጋር እንኳን የተለያዩ አይነት አትክልቶች መብላት ሊቸግር ይችላል። ነገር ግን አስፈላጊ ሆኖ ከተገኘና ለጤንነታችን ወሳኝ ከሆነ ቅጠላ ቅጠል የሆኑ ነገሮችን አስቀድመን በልተን ከዛ ቡላውን ብንበላ አንደኛ ብዙም አንበላም፣ ሁለተኛ ደግሞ መጀመሪያ አትክልቱ በሰውነታችን ውስጥ እስኪፈጭ ድረስ የመድኃኒታችን ስራውን መስራት ይጀምራልና እስከፍ እንዳይል ያደርግብናል። ሌላው ደግሞ ሰሃናችንን ቅድምም ጠቀስ አድርጌው አልፌያለሁ። ሰሃናችንን ሁልጊዜ ስንበላ አነስ ባለ ሰሃን ስንበላ አይን ስለሆነ ብዙውን ጊዜ የሚበላው አነስ ባለ ሰሃን ብንበላ ከልካችን ከመጠናችን አናልፍም እና በድጋሚ እንግዲህ ለመግለጽ 100 ግራም ቡላ ማለት 17 የሻይ ማንኪያ ማለት ነው። ስለዚህ ብዙ አይደለም ስናስበው። ሁለተኛ ደግሞ ያው እየቆጠረን መቼም 1 2 3 እያለን እየቆጠረን አንበላ። እሱ የምግባችንን በአግባቡ እንጆይ እንዳናደርገው ይሆናልና እንደዛ ከማድረግ ይልቅ መጀመሪያውኑ ስናቀርብ መጠነንና ወስነን ካቀረብን ከመጠናችን ሳናልፍ እንደዚያው ቡላን በየዕለቱ የምንበላው ነገር ሳይሆን አልፎ አልፎ እንደዚሁ ሲያምረን መብላት የምንችለው ምግብ ይሆናል ማለት ነው። ስለዚህ በዋናኛነት ሰምራይዝ ለማድረግ ቡላ በውስጡ የራሱ የሆኑ ጥሩ ንጥረ ነገሮች አሉት። ግን ለስኳር ህመምተኛ ጥሩ ነው ወይ ለሚለው በአግባቡ ሁሉ ነገር በአግባቡ ሲሆን ነው። እንግዲህ 90 ግራም ካርቦሃይድሬት በአንድ ገበታ ለዛውም ደግሞ በጣም ውስን በሆነች ያችን ታህል በልተን የሚያጠግበን ከሆነ በአንድ ጊዜ 90 ግራም ካርቦሃይድሬት እንበላለን ማለት ነው። ያ ደግሞ ስኳራችን ያለምንም ነው ጥርጥር ከፍ እንዲያደርግ ስለሚያደርገው ከዛ ይልቅ በጣም መጠኑን አሳንሰን አልፈን ብንበላ እመክራለሁኝ። እንዲሁም ደግሞ የምንበላበትን ዘይት ከዚሁ ጋር ከኦሊቭ ኦይል ጋር ወይም ደግሞ ከተለያየ አይነት ዘይቶች ጋር አድርገን ብንቀላቅለው መልካም ነው እላለሁኝ ማለት ነው። እንግዲህ በትምህርቱ እንደምትጠቀሙበት ተስፋ አደርጋለሁ። ይጠቅማቸዋል የምትሏቸውም አጋሩ። ስላዳመጣችሁኝ በድጋሚ አመሰግናለሁ። በሳምንት ደግሞ በተለየ በሌላ ትምህርት እስክንገናኝ ድረስ መልካምና የተባረከ ቀን ይሆነልን።